አብዛኛው ትሬደር ስለ አይሲቲ እና ኤስኤምሲ ያወራል። ልዩነቱን ግን አልተረዳውም። አይሲቲ ነው ወይንስ ኤስኤምሲ ነው ሪል ማርኬት ላይ ገንዘብ የሚሰራው? ይህንን ባለማወቃቸው ብዙ ትሬደሮች ሉዝ እያደረጉ ነው። ትሬዲንግ ስጀምር የአይሲቲንም ኮንሰፕት አይቻለው፣ ኤስኤምሲንም ኮንሰፕት አይቻለው። ዘን የዚህኛውንም ኮንሰፕት በደንብ ባለመረዳት ያኛውንም በደንብ ባለመረዳት ሚክስ አድርግ ቆይቻለሁ። አንዱ የአንዱን ኮንሰፕት ወደ አንዱ እየቀላቀልኩኝ ማለት ነው። ዘን ምን ይፈጠራል ገምቱ። ኦብቪየስሊ ሉዝ ነው የሚሆነው፣ ሉዝ ይሆናል። ለምን? ዲፕሊ ያንን ኮንሰፕት አለመረዳት። ይሄንን ነገር ልዩነቱን ባለማወቄ ሉዝ አደርግ ቆይቻለሁ። ዛሬ ይሄንን ልዩነት ክሊር አድርጌ አንድ በአንድ አስረዳችኋለሁ። ሶ ከአይሲቲ እና ኤስኤምሲ መጀመሪያ ከኤስኤምሲ እንጀምራለን። ዋት ኢዝ ኤስኤምሲ? ኤስኤምሲ ማለት ምንድን ነው? ኤስኤምሲ ማለት ሲምፕሊፋይድ የሆነ ኢንስቲቱሽናል ትሬዲንግ ሲስተም ማለት ነው። አሁን ኢንስቲቱሽኖች ትሬድ የሚያደርጉበት ዌይ ተብሎ በምን ተከፍሏል? ኤስኤምሲ ተብሏል። ሶ ሜን ኤስኤምሲ ኮንሰፕቶች ምንድን ናቸው የሚለውን ነገር እንመልከት። ኤስኤምሲ ሞር ፎከስ የሚያደርገው ሞስትሊ እነዚህ ፖይንቶች ላይ ነው። እነዚህ ፖይንቶች ላይ ኤስኤምሲ ሜን ፖይንት ቦስ አለ። ቦስ አሁን ብሬክ ኦፍ ስትራክቸር ነው። ብሬክ ኦፍ ስትራክቸር ማለት ናው አሁን ማርኬት ቤሪሽ ነው፣ ቤሪሽ እየወረደ ነው። ሶ ይሄንን ሎ አታክ ያደርጋል፣ ሪትሬስ ያደርጋል። ዘን ይሄንን ሎ አታክ ሲያደርግ ኮንቲኒው ያደርጋል ማለት ነው። ጀስት ትሬንዱን ቤሪሽ ትሬንዱን እየቀጠለ ነው ማለት ብሬክ ኦፍ ስትራክቸር ይባላል። ይሄ ብሬክ ኦፍ ስትራክቸር ይባላል። ቾች ማለት ደግሞ ቾች ነው አክቹሊ የሚለው ቼንጅ ኦፍ ካራክተር ለማለት ነው። ቼንጅ ኦፍ ካራክተር። ስለዚህ ቼንጅ ኦፍ ካራክተር የምንለው ቼንጅ ኦፍ ካራክተር ምንድነው? ማርኬት ስትራክቸር ሽፍት ማለት ነው። አይሲቲ ላይ ሲመጣ ማርኬት ስትራክቸር ሽፍት ማለት ነው። እንዴት እንደሆነ ላሳያችሁ። አንድ ማርኬት አለ፣ ይሄዳል፣ እየሄደ ነው፣ ቡሊሽ አስፔክት ላይ ነው ያለው ብለን እናስብ። ዘን ይሄኛውን ሃይ ይወስደዋል። ከዛን አሁን ቡሊሽ ማርኬት ላይ ነው አይደል ያለው፣ ኮንቲኒው ያደርጋል ብለን ስንጠብቅ እዚህ ይሄንን ሲወስደው ምን ይባላል? ቼንጅ ኦፍ ካራክተር ይባላል። ይሄኛው ቼንጅ ኦፍ ካራክተር። ቼንጅ ኦፍ ካራክተር ማለት ከቡሊሽ ወደ ቤሪሽነት እየተቀየረ ነው እያለን ነው። ይሄ ቼንጅ ኦፍ ካራክተር ይባላል። ሶ ማክሲማይዝ አድርገውና እናሳየው። ይሄኛው ምን ይባላል? ቼንጅ ኦፍ ካራክተር ማን ላይ? ኤስኤምሲ ላይ ማለት ነው። ብሬክ ኦፍ ስትራክቸር ማለት ደግሞ ጀስት ቡሊሽ ትሬንድ ላይ ነው ያለው። ቀደም የተሰጧቸው ኤግዛምፕል ቡሊሽ ይቀጥላል ሪትሬስ እያደረገ፣ ይሄ ሲቀጥል ምን ይባላል? ቼንጅ ኦፍ ብሬክ ኦፍ ስትራክቸር ይባላል። ቦስ ማለት ነው። ይሄኛውን ሃይ በወሰደ ቁጥር ኮንቲኒው ባደረገ ቁጥር እዚህ ጋር ቦስ ይሆናል። ይሄ ብሬክ ኦፍ ስትራክቸር። ብሬክ ኦፍ ስትራክቸር። ይሄ ደግሞ ሽፍት ማለት ነው። ጀስት በኤስኤምሲ ላይ ስላለን በኤስኤምሲ ዲፋይን ላድርግላችሁ። ይሄኛው ቼንጅ ኦፍ ካራክተር ማለት ነው። ቼንጅ ኦፍ ካራክተር እና ብሬክ ኦፍ ስትራክቸር እንደዚህ ነው። በቀላሉ ፎከስ የሚያደርጉት እዚህ ላይ ነው። ፋይናሊ ይሄንን ካስረዳዋችሁ በኋላ ምን ላይ ፎከስ ማድረግ እንዳለባችሁ እነግራችኋለሁ። ምን ላይ ፎከስ ማድረግ እንዳለባችሁ፣ ይሄን ደግሞ ምንድነው ዋናው ነገር የሚጠቅመን የሚለው ነገር ላይ ፎከስ እናደርጋለን። ዘን ምን እናያለን? ፌር ቫልዩ ጋፕ። ፌር ቫልዩ ጋፕ ኤኒ ፌር ቫልዩ ጋፕ ጀስት እንደ አንደርስታንዲንግ። አሁን እዚህ ጋር ፌር ቫልዩ ጋፕ አለ። ሶ ይሄንን ፌር ቫልዩ ጋፕ ይጠቀማል። ኤስኤምሲ ፌር ቫልዩ ጋፕን ይጠቀማል። ዲስ ፌር ቫልዩ ጋፕ ዲስ ፌር ቫልዩ ጋፕ ይሄ አሁን ፌር ቫልዩ ጋፕ ነው፣ ሲቢ ይባላል። ቀደም ያለው ቪዲዮ ላይ ስለ ፌር ቫልዩ ጋፕ በደንብ አስረድቻለሁ። እሱን ሪፈር ማድረግ ትችላላችሁ። ይሄ ፌር ቫልዩ ጋፕ ነው። ኦርደር ብሎክ ኦኬ፣ ኦርደር ብሎክ ይሄኛው ኦርደር ብሎክ this is ኦርደር ብሎክ፣ የኦርደር ብሎክ ነው። ሶ ኦርደር ብሎክ። እሺ ዘን ሊኩዊዲቲ ዞን ይጠቀማል። አሁን የቱ ጋር ነው ያለው ሊኩዊዲቲ የሚለውን ነገር ፖይንት ያደርጋል። አሁን ይሄ ትሬንድ ላይን ሊኩዊዲቲ ይባላል። ይሄ ትሬንድ ላይን ሊኩዊዲቲ ይሄው በዚህ የተወሰደው ማለት ነው። ይሄ ትሬንድ ላይን ሊኩዊዲቲ ይባላል። ሊኩዊዲቲ ይጠቀማል። ፕሪሚየም ኤንድ ዲስካውንት ኤቭሪ ማርኬት ሲሄድ ከፕሪሚየም ዲስካውንት ከዲስካውንት ወደ ፕሪሚየም እያለ ነው የሚሄደው። ሶ ይሄንን ሌግ እንመልከተው። ይሄንን ሌግ ስንመለከት ቤሪሽ ሙቭ ላይ ሶ አሁን ይሄ ቤሪሽ ማርኬት ብሬክ ኦፍ ስትራክቸር አለ እዚህ ጋር ኮንቲኒው ቤሪሽ እያደረገ፣ ስለዚህ ሪትሬስ ያደርግና ኮንቲኒው ያደርጋል ነው።
ዘን ምንድነው ፕሪሚየም ውስጥ መግባት አለበት ነው። አሁን ፕሪሚየም ውስጥ 50% ከ50% በላይ ካልገባ ትሬድ አናደርግም ነው ሎጂኩ። ፕሪሚየም ዲስካውንት ማለት አንድ ሌግ ኤክስቴንድ ያደርጋል፣ ዘን ሪትሬስ ሲያደርግ ፕሪሚየም ውስጥ መግባት አለበት፣ ከ50% በላይ መሆን አለበት የሚለውን ነገር የሚያነሳ ነው። ይሄንን ያስረዳል። ዘን ምን አለ ሊኩዊዲቲ ዞን፣ ፕሪሚየም ዲስካውንት ኤንድ ሰፕላይ ኤንድ ዲማንድ ሚቲጌሽን። እሺ ሰፕላይ ኤንድ ዲማንድ ላይ ፎከስ ያደርጋል። ሰፕላይ ኤንድ ዲማንድ ማለት አሁን ላስት ካንድል ቤሪሽ ከመውረዱ በፊት ላስት ካንድል እንደ ኦርደር ብሎክ የሚጠቀመው እንደ ሰፕላይ ይጠቀመዋል። ቡሊሽ በሚሆንበት ሰዓት ላይ ደግሞ ቡሊሽ ከመሆኑ በፊት ያለችዋ እችኛዋ ካንድል ላስት ካንድል እንደ ዲማንድ ይጠቀማታል። ኢንጀነራል ይሄ ነገር አያስፈልጋችሁ፣ ኢንጀነራል ነው እያስረዳኋችሁ ያለሁት ኢንጀነራል የሚያነሳው። ስለዚህ ሚቲጌሽን ማለት ደግሞ በፓተርን መጀመሪያ ላሳያችሁ። ቤሪሽ ጀስት አሁን ቤሪሽ አለ ማርኬቱ እየወረደ ነው። ይሄን ወርዶ ይሄንን ሃይ ሳያስወጣ እንደዚህ ብሎ ይሄው እዚህ ጋር ይሄንን ሃይ ሳያስወጣ ወርዶ ዘን እዚህ ጋር ያለው ሚቲጌሽን ይባላል። እዚህ ጋር ይኖራል ካንድል ማለት ነው። እዚህ ጋር ሚቲጌሽን ይኖራል። ሶ ሚቲጌሽንን ይጠቀማል ኢን ጀነራል ማለት ነው። ሞር ፎከስ የሚያደርገው ኤስኤምሲ እዚህ ላይ ነው። ሶ ወደ አይሲቲ ደግሞ እንምጣ። አይሲቲ ላይ ስንመጣ ሊኩዊዲቲ ቲዮሪ እያንዳንዷን ሊኩዊዲቲ ታይም ቤዝድ የሆኑ ሊኩዊዲቲ ለንደን ሴሽን አለ፣ ኤዥያን አለ፣ ኒውዮርክ ኤኤም ፒኤም እያንዳንዱ ሊኩዊዲቲ ላይ ፎከስ ያደርጋል። ታይም ላይ ሞር ፎከስ አድርጎ ማለት ነው። ኔክስት ማርኬት ሜከር ሞዴል ሞስት በጣም ታዋቂ የሆነው ማርኬት ሜከር ሞዴል፣ ማርኬት ሜከር ሴል ሞዴል እና ማርኬት ሜከር ባይ ሞዴል። ማርኬት ሜከር ሴል ሞዴል እና ማርኬት ሜከር ባይ ሞዴል ምንድነው? መጀመሪያ ኮንሶሊዴሽን ይኖራል። ሁሉ ጊዜ ኮንሶሊዴሽን አለ። ዘን ወደ ላይ ማኒፑሌሽን ይኖረናል። ዘን እዚህ ጋር ሪቨርሳል ይኖረናል። ኤቭሪ ማርኬት ብታዩ ልክ እንደዚህ ነው ትሬድ የሚደረገው። ዘን ይሄንን ኮንሶሊዴሽን አታክ ያደርገዋል። ይሄ ምንድነው? ማርኬት ሜከር ሴል ሞዴል ይባላል። ይሄንን ወደ ምን መቀየር ነው? ወደ ይሄንን ኢንቨርት ማድረግ ጀስት እዚህ ጋር ኢንቨርት እናደርገውና ሶ ይሄ ማርኬት ሜከር ሴል ሞዴል ይባላል። ይሄ ማርኬት ሜከር ማርኬት ሜከር ሴል ሞዴል ይባላል። ማርኬት ሜከር ባይ ሞዴል ደግሞ ሞር ፎከስ የሚያደርግባቸው ማርኬት ሜከር ባይ ሞዴል ደግሞ ኢኒሻሊ ኮንሶሊዴሽን ይኖራል። ኢኒሻል ኮንሶሊዴሽን ዘን ዳውን ሳይድ ማኒፑሌሽን ይኖራል። ኮንቲኒው ያደርጋል ቤሪሽ ዘን ሪቨርሳል ሀፕን ያደርጋል። ይሄ ደግሞ ማርኬት ሜከር ባይ ሞዴል ይባላል። አይሲቲ ሞር ፎከስ የሚያደርግበት ሞዴል ማርኬት ሜከር ባይ ሞዴል። ሶ እዚህ ላይ ሁለቱ ላይ ፎከስ ያደርጋል አይሲቲ ኮንሰፕት። ዘን ምን አለ ፓወር ስሪ። ፓወር ስሪ ደግሞ እያንዳንዱ ዴይ ትሬድ የሚደረግበት እያንዳንዱ ካንድል ትሬድ የሚደረግበት ሎጂክ ፓወር ስሪ ይባላል። ሶ ፓወር ስሪ ደግሞ ምንድን ነው? ኤቭሪ ካንድል ኦፕን ፕራይስ ይኖረዋል ማርኬት ሲከፈት ማለት ነው። ዘን አፕ ዴይ ከሆነ ምንድነው? ዳውን መጀመሪያ እናያለን። ዘን አፕ እንደዚህ ነው። ዘን እዚህ ጋር ክሎዝ ያደርጋል። ይሄ ማለት ፓወር ስሪ ማለት ነው። ይሄ ፓወር ስሪ ኦፕን ያደርጋል፣ ዳውን ትሬድ ይደረጋል፣ አፕ ዘን እዚህ ጋር ክሎዝ። ይሄ ፓወር ስሪ ይባላል ኢን ጀነራል ማለት ነው። በካንድል ስስልላችሁ አፕ ዴይ ስለሆነ ጀስት ግሪን እንጠቀማለሁ እኔ። ለሴል ደግሞ ሲሆን ጀስት ሪቨርስ ማድረግ ነው። ሶ አፕ ዴይ ሲሆን እንድታዩት ነው። እዚህ ጋር ምን አለ? ዲስ ካንድል ማለት ነው ኦፕን ይኖረናል። ሁል ጊዜ ኦፕን ይኖረናል። እዚህ ጋር በደንብ ላስፋላችሁ። ሶ ኦፕን ይኖረናል። ማርኬት ኦፕን ያደርጋል። መጀመሪያ ይሄ ኦፕን ማለት ነው። ኦፕን ያደርጋል እዚህ ጋር ዘን ወደ ታች ትሬድ ይደረጋል። ይሄ ማኒፑሌሽን ይባላል። ማኒፑሌሽን ይሄ አይሲቲ ኮንሰፕት ነው። ማኒፑሌሽን ድጋሚ ወደ ኦፕን ፕራይሱ ይመጣና ሃዩን ሰርቶ ክሎዝ ያደርጋል። ሁል ጊዜ ካንድሉ እያንዳንዱን ካንድል ብታዩት እንደዚህ ፎርም የሚደረገው እያንዳንዱ ቤሪሽ ሲሆን ገልብጡትና ይሄ ቡሊሽ ዴይ ላይ በሚሆንበት ሰዓት ላይ ሶ እዚህ ላይ ፎከስ ያደርጋል አይሲቲ። እያንዳንዱን
በየራሳቸው ቪዲዮ ሰራላችኋለሁ ፓወር ስትሪም እያንዳንዱ። ዘን ፕሪሳይስ ኪል ዞን አሁን ኤስኤምሲ ሞር ታይም አይጠቀምም ጀስት ስትራክቸር ላይ ቤዝ የሆነ ነው ኤስኤምሲ ማለት ነው። አይሲቲ ደግሞ ምንድነው ፕሪሳይስ ኪል ዞን ማለት ለንደን ሴሽን አለን፣ ፕሪማርኬት አለን፣ ኒውዮርክ ኤኤም አለን፣ ኒውዮርክ ፒኤም አለን፣ ኢቭን ኤዥያም አለን። ሶ እያንዳንዱ ምንድናቸው ለንደን ላይ አክቲቭ በሚሆንበት ሰዓት ላይ ሞር ትሬድ ማድረግ ዊን የማድረግ ነገራችን ይጨምራል። ሶ ለንደን ሴሽን ላይ በደንብ ትሬድ የሚደረጉ ፔሮች ላይ በየሴሽናቸው አክቲቭሊ ትሬድ ያደርጋል ማለት ነው። ለንደን፣ ኒውዮርክ አለ፣ ኤዥያ፣ ኒውዮርክ ኤኤም እና ፒኤም አለ፣ ፕሪማርኬት አለ። እያንዳንዱን እንሰራባቸዋለን። እያንዳንዱ ቪዲዮዎች ይኖራሉ። ይሄኛው ኦቨርቪው ስለሚሆን ማለት ነው። ኤስኤምቲ ዳይቨርጀንስ ደግሞ ኮሪሌትድ አሴቶች አሉ። ናው እዚህ ጋር ኮሪሌትድ አሴቶች አሉን፣ አብረው የሚሄዱ ማርኬቶች ማለት ነው። አብረው የሚሄዱ ማርኬቶች ሰምታይምስ ኮሪሌሽን ይሰራሉ። እንዴት? አሁን ቡሊሽ ከመሆኑ በፊት ሌትስ ሲ አሁን እዚህ ጋር ዩኤስ 500 ላድርገውና ለምንድን ነው ዩኤስ 500 ላይ ያደረኩት? ኮሪሌትድ አሴቱ የዩኤስ 100 ዩኤስ 500 ነው። ሶ እዚህ ጋር ኤስኤምቲ እንፈልጋለን ማለት ነው። ኤስኤምቲ ምንድነው? ስማርት መኒ ቴክኒክ ይባላል። ሶ እዚህ ጋር እንመልከት፣ ኩዊክ ኤግዛምፕል እዚህ ጋር እንመልከት። ናስዳቅ የዚህ ቀን መች ነው? ኖቬምበር 17 2025 ማለት ነው። ምን አለ? ቤሪሽ ማርኬት ላይ ነው ያለነው። ቤሪሽ ማርኬት ሶ ምንድነው? ቤሪሽ ከሆነ ቤሪሽ ኮንቲኒው ማድረግ ካለበት እዚህ ጋር ይሄኛውን ሊኩዊዲቲ እንደ ተርትል ሱፕ ይጠቀመዋል። እዚህ ጋር እንደ ተርትል ሱፕ ሊኩዊዲቲ አታክ መደረግ ስላለበት አሁን ምን ይሆናል? እዚህ ጋር የኤስኤምሲ እና የአይሲቲ ልዩነትን ታዩበታላችሁ። እዚህ ጋር አሁን ቦስ እየፈጠረ ነው የደወትሉ ነው። እዚህ ጋር ግን ሊኩዊዲቲ አታክ አደረገ ይባላል ቢኮዝ ኦፍ አይሲቲ ኮንሰፕት ማለት ነው። ሶ እዚህ ጋር ምን አለን? ይሄኛው ሊኩዊዲቲ ሴም ሃይ ናቸው። ይሄው ይታያቸዋል። ሴም ሃዮች ናቸው። ይሄኛውን ሃይ ቴክ አደረገ፣ ይሄኛው ደግሞ ቴክ አልተደረገም የዚህ ሃይ። ስለዚህ ምን ይባላል? ኤስኤምቲ ይባላል። ኤስኤምቲ ክራኪንግ ኮሪሌሽን። ይሄኛው ይሄን ሊኩዊዲቲ ሲመጣ ይሄ ግን ይሄን አልወሰደም። ለምን? ይሄኛው ስለወሰደ ይሄኛው እዚህ ጋር መምጣት አያስፈልገውም የሚለውን ነገር ይጠቀማል ማለት ነው። ሴም ሃይ ላይ ሴም ሊኩዊዲቲ ፖይንት ላይ ኤስኤምቲ ዳይቨርጀንስ ሀፕን ያደርጋል ማለት ነው። ኤስኤምቲ ሶ ይሄኛው ኤስኤምቲ ሶ እዚህ ሶ ኤስኤምቲ ሀፕን አደረገ። ይሄኛውን ሊኩዊዲቲ ሳይወስድ ሲቀር ይሄኛው ሊኩዊዲቲውን ቴክ አደረገ የሚለውን ኮንሰፕት ይጠቀማል ኤስኤምቲ በቀላሉ። ዘን ምን አለ? ኦቲኢ ኦር ደግሞ ፌቦናቺ ሪትሬስመንት። እዚህ ጋር አሁን የሚያመሳስላቸው ነገር ብዙ ነገር አለ ብያቸዋለሁ ቅድም። ፕሪሚየም ኤንድ ዲስካውንት ስንጠቀም ፌቦናቺ ማለት ነው፣ በቀላሉ ፌቦናቺ ማለት ነው። ለምን? አሁን ቅድም ማርኬት ቤሪሽ ከሆነ ፕሪሚየም ውስጥ መግባት አለበት ብያቸዋለሁ። ፕሪሚየም ውስጥ እንዴት ነው የሚገባው? ፊቦናቺ ቱላችንን ስንዘረጋ ቅድምም ብያቸዋለሁ ኤስኤምሲ ኮንሰፕት ላይ ምን አለን? ፕሪሚየም ውስጥ መግባት አለበት ብለናል። ያ ፕሪሚየም ማለት ከ50% በላይ በጣም ጥሩ። እዚህ ጋር ሲመጣ ደግሞ ምንድነው? ፊቦናቺ ይሆናል። እሱ ፊቦናቺ ማለት ከ50% በላይ ኤንድ 0.2 እና 0.3 ላይ መምጣት አለበት የሚለውን ኮንሰፕት ሞር ያጠናክረዋል ማለት ነው። የኤስኤምሲ ላይ ያለውን ያጠናክረዋል ማለት ነው። ስለዚህ ፊቦናቺ ይጠቀማል። ፒዲአርኤ ምንድን ናቸው? ፒዲአርኤ ማለት ስፔሲፊክ ኢንትሪ ፖይንቶች ናቸው። ፒዲአርኤ 7 the most famous የሆኑት 7 ናቸው። ኦርደር ብሎክ አለ፣ ሚቲጌሽን አለ፣ ፌር ቫልዩ ጋፕ አለ፣ ብሬከር አለ፣ ሊኩዊዲቲ ፖይንት አለ። ብዙ ናቸው። 7 ሞር ፎከስ ያደርጋል። 7 ቅድም ምን አለ? ፌር ቫልዩ ጋፕ እና ኦርደር ብሎክ ብለናል ኤስኤምሲ ላይ። ናው ደግሞ ብሬከር አለ፣ ሚቲጌሽን አለ፣ ፌር ቫልዩ ጋፕ አለ፣ ብሬከር አለ፣ ሪጀክሽን ብሎክ አለ፣ ሊኩዊዲቲ አለ፣ ኤንድ ቮሊዩም ኢምባላንስ
እሱም አለ። ሰው 7 ናቸው። 7 ሞር ፎከስድ የምናደርግባቸው ብዙ ናቸው። ከ7 ይበልጣሉ፣ ግን ሞር ፎከስ የምናደርግባቸው 7 ናቸው። ዘን ታይሚንግ ሞዴል ታይም ላይ ስፔሲፊክ ታይም ላይ ቤዝድ የሆነ ሞዴል አለ። ስፔሲፊክ ታይም ላይ አሁን ፒኤም ላይ የሚሰራ ኤኤም ላይ የሚሰራ ታይም ቤዝድ የሆነ ሞዴል አለው። ኦርደር ብሎክ ፌር ቫልዩ ጋፕ ሊኩዊዲቲ ኮምቢኔሽን ይሄ ኦልሞስት ወደ ፒዲአር ውስጥ ይገባል። ስለዚህ ምን አየን? ልዩነታቸውንና አንድ አይነት የሚያደርጋቸውን ነገር አየን። እዚህ ጋር አይሲቲ ላይ ቦስ ብሬክ ኦፍ ስትራክቸር ነው። እዚህ ጋር ቼንጅ ኦፍ ካራክተር የሚለው አይሲቲ ላይ ሺፍት ይሆናል። ፌር ቫልዩ ጋፕ ኦርደር ብሎክ ፒዲአር ውስጥ አለ። ኦልሞስት ዘ ሴም ነው። ሊኩዊዲቲ ዞን እንደዚህ ትሬንድ ላይ እንደሚያወጣው አይሲቲም ሊኩዊዲቲ ብሎ ያወጣል። ፕሪሚየም ዲስካውንት ፌቦናቺ ላይ አግኝተነዋል። ፌቦናቺ ይገናኛል። ሰፕላይ ኤንድ ዲማንድ አይጠቀምም። አይሲቲ ሰፕላይ ኤንድ ዲማንድ አይጠቀምም። ይሄኛው እዚህ ጋር ልዩነታቸው ነው። ሚቲጌሽን ላይ እዚህ ጋር ፒዲአር ውስጥ አለ። ኦልሞስት ዘ ሴም ነው ማለት ነው። ገባችሁ አይደለ? ይሄኛው ጀስት እንደ ኦቨርቪው ነው። ይሄ ደግሞ ዲፕሊ እያንዳንዷን ነገር ይነካል አይሲቲ። ስለዚህ ይሄ ነው ልዩነታቸውና አንድ የሚያደርጋቸው ነገር በኦቨርቪው በጄነራል በቀላሉ ይሄን ይመስላል። ስለዚህ አሁን ልዩነታቸውንና አንድ የሚያደርጋቸውን ነገር አይተናል። ኤስኤምሲ ለምን ይመርጡታል ነው። አንደኛው ቀላል ነው፣ ለማየት ቀላል ነው። ቪዥዋላይዝ ለማድረግ ድሮ ለማድረግ ኤስኤምሲ ሊኩዊዲቲዎችን ለማውጣት ቀላል ነው። ኢዚ ኢንትሪ ይጠቀማል። ፌር ቫልዩ ጋፕ ኦርደር ብሎክ ፍሬንድሊ እንደ ጀማሪ ኤስኤምሲ መግቢያ ስለሚሆን ሞር ይመርጡታል። ኤንድ ደግሞ ሁሉም ታይም ፍሬም ላይ አፕላይ ማድረግ ጀስት ስፔሲፊክ ታይም ስለማይጠቀም ኤስኤምሲን ይመርጣል ማለት ነው። ወደ አይሲቲ ስንመጣ ታዲያ ምንድነው ስፔሲፊክ ታይም አለው። ጀስት ካለ ታይም ትሬድ ማድረግ የምትችሉበት አለ አይሲቲ ቴክኒክ፣ ግን ስፔሲፊክ ታይም አለው። ስፔሲፊክ ኢንትሪ አለው። ሞር ፕሪሳይስ ነው። ሶ በጣም ሎት ኦፍ ወርክ ጠንከር ያለ ፔሸንስ ምናምን ስለሚጠይቅ አይሲቲን ሰው ሞር አይመርጥም። መጀመሪያ አካባቢ ላይ ኤስኤምሲን ይመርጣል። ዘን ፋይናሊ ወደ አይሲቲ መምጣቱ አይቀርም አብዛኛው ሰው። ስትሬንግዙ ምንድነው የአይሲቲ? በጣም ቬሪ አኪዩሬት ነው። አንደኛ ፕሮፌሽናል ሌቭል ኦፍ ትሬዲንግ ነው። አሁን በጣም ፕሪሳይስ ስለሆነ አይሲቲ ሞር ይመረጣል። ጥንካሬው ነው የአይሲቲ። ኮምባይን ናሬቲቭ ኤንድ ታይሚንግ ጀስት አይሲቲን ትሬድ ስታደርጉ ጀስት ዝም ብሎ ፓተርን አይደለም ትሬድ የምታደርጉት። ናሬቲቭ የሚባል ነገር አለ ኤንድ ታይም። ናሬቲቭ ማርኬቱ እንዴት ትሬድ ሊደረግ ይችላል የሚለውን ነገር መጀመሪያ ከግምት ውስጥ በማስገባት ዘንድ ታይምን አፕላይ አድርጋችሁ ነው አይሲቲን ትሬድ የምታደርጉት ነው። ኤንድ ስትሮንግ ባክቴስትድ የሆነ ሞዴል እያንዳንዱ ሰው አይሲቲ ላይ ተምሮ ሞዴል ሲኖረው በደንብ ፕሩፍ የሆነ ባክቴስት አድርጎ የሚይዘው ስለሆነ ሞር ስትሬንግዙን ይጨምረዋል የአይሲቲን ኮንሰፕት። ብዙ ነገር የሚወራ ነገር አለ። አይሲቲ ነው የኤስኤምሲ ፋውንደር ይባላል ማለት እያንዳንዱ ፒዲአሮችን ያስተዋወቀው ሊኩዊዲቲ ያስተዋወቀው አይሲቲ ነው ይባላል። ግን አሁን አብዛኛው ሰው የሚረዳው ምንድነው ኤስኤምሲ በታች ያለ አይነት ነገር ነው አይሲቲን የሚረዳው ኢን ጀነራል ማለት ነው ሰው የሚረዳው። ግን አይሲቲ ሞር ፕሪሳይስ ነው፣ ሞር ዲፕ ነው ከኤስኤምሲ። አሁን ወደ ድክመታቸውን ነው። ድክመት ስንል ያው ድክመት ሆኖ ሳይሆን ምንድነው ኤስኤምሲ ጋር ትልቁ ድክመት ኦብቪየስሊ ቱ ሜኒ ሜንቶርስ። አሁን ብዙ ሜንቶሮች ነው ያሉት ዩቲዩብ ላይ ኤስኤምሲ ነኝ ይላል፣ ይሄኛው ኤስኤምሲ ነኝ ይላል። ሶ ምንድነው ክሊን የሆነ አንደርስታንዲንግ ኦፍ ኤስኤምሲ አይኖራቸውም። ብዙ ሜንቶር ነው ያለው ኤስኤምሲ እያለ ዩቲዩብ ላይ በተለይ ፌክ የሚሆኑ ምናምን። ሶ ይሄኛው አንድ ዊክነስ ያደርገዋል። ኤስኤምሲ ክሊር አድርጎ የሚያስረዳ ሰው የለም። እኔም ያየሁትም እስካሁን ዩቲዩብ ላይ በቃ ኦሪጂን የሚባለው ኤስኤምሲ ኦሪጂን የሚባል ነገር የለም ዩቲዩብ ላይ። አይሲቲ ጋር ስንመጣ ኦሪጂኑ አለ፣ ራሱ ነው የሚያስተምረው። ራሱ አንደኛው ኦሪጂን መሆኑ ነው። ሁለተኛው ጀስት እንደ ዊክነስ ከተቆጠረ ምንድነው ቬሪ ኮምፕሌክስ ታይም ይወስዳል፣ ኤክስፔሪየንስ ይፈልጋል ምናምን። ያ ምንድነው እንደ ዊክነስ ይዤዋለሁ እዚህ ጋር። ዊክነስ ማለት አይሲቲ ለመማር ሰው ኢንተረስት እንዳያድርበት ያደረገው ነገር ከሚል ነው እንጂ ኮምፕሌክስ መሆኑ ሞር ፕሪሳይስ እንዲሆን ስለሚያደርገው ነው። ሰዎች ናቸው ደግሞ ኮምፕሌክስ የሚያደርጉት። አንደኛው ነገር አይሲቲ ትሬድ እኔ አሁን ከ4 ዓመት በላይ ትሬድ አድርጌያለሁ በአይሲቲ ኮንሰፕት። ምንድነው ቱ ማች ሩል ስታስቀምጡ ነው ኮምፕሌክስ የሚሆነው ኮንሰፕቱ እንጂ ኮንሰፕቱ ኮምፕሌክስ ሆኖ ሳይሆን የኛ ኮንሰፕት ላይ ኮንሰፕት አድ የማድረጋችን ነገር ሞር ኮምፕሌክስ ያደርገዋል ነው አይሲቲ። ኤንድ ኤስኤምሲ ላይ ስንመጣ ሌላኛው ዊክነስ ምንድነው ኦቨር ሲምፕሊፋይ ሲሆነ ሪል ማርኬት ላይ ሲምፕል የሆነ እንደ ስትራክቸር አይነት አስፔክት ይሆናል ሞር ኤስኤምሲ ላይ። ኤንድ ታይሚንግ ላይ ስትሮንግ አይደለም። ታይም አይጠቀምም፣ ታይም አይገድበውም። ታይም ስለማይጠቀም ፌል የማድረግ ነገሩ ከፍ ይላል። ኤንድ ደግሞ ምንድነው ፎልስ ማርኬት ስትራክቸር የማሰባቸው አስፔክት ኤስኤምሲ ላይ ሞር ይጨምራል። ይሄ የኤስኤምሲ
ዊክነሶች ናቸው። አይሲቲ ላይ ስንመጣ ለቢጊነር አይሆንም፣ ኦብቪየስሊ ለቢጊነር አይሆንም፣ ለጀማሪ አይሆንም። ኤክስፔሪየንስ ይፈልጋል አይሲቲ ኤንድ ደግሞ ታይም ይወስዳል ማስተር ለማድረግ ባክቴስት ለማድረግ እያንዳንዱን ኮንሰፕቶች ለማወቅ ታይም ይፈልጋል። ሶ አይሲቲ ላይ የምናየው ፖይንት ይሄ ነው። አንደኛው ሪኳየርስ ዲሲፕሊን ኤንድ ፔሸንስ። ዲሲፕሊን እና ፔሸንስ በጣም ይፈልጋል አይሲቲ ቢኮዝ ሪል ነገር ነው። ሪል ነገር ስለሆነ ኤክስፔሪየንሱን ፌክ ማድረግ ስለማትችሉ ምን ይፈልጋል? ፔሸንስ እና ዲሲፕሊን ይፈልጋል። ሶ የአይሲቲን እና የኤስኤምሲን እያንዳንዱን ነገር አይተናል። ሶ ይህንን ነገር ያስረዳዋችሁን ነገር በማየት እናንተ አይሲቲ ይሻለኛል ኦር ኤስኤምሲ ይሻለኛል የሚለውን ነገር እንድትወስኑ ለእናንተ ተወላችኋለሁ ውሳኔውን። ሞር ፎከስ ብታደርጉ እኔ ደግሞ ሰጀስት ማድረጋችሁ አይሲቲ ላይ ቴክስ ታይም፣ ኦብቪየስሊ ታይም ይወስዳል፣ ኤክስፔሪየንስ ይፈልጋል፣ ፔሸንስ ዲሲፕሊን ይፈልጋል። ዘን የእሱ ኮንሰፕት በደንብ ማርኬት ላይ ስለሚሰራ አቺቭ የማድረጋችሁ ነገር ይጨምራል። ሶ እዚህ ዩቲዩብ ቻናል ላይ በመከታተል ብቻ ኤክስፔሪየንሳችሁ በጣም በጣም በትልቁ ያድጋል። ስለዚህ ሰብስክራይብ እያደረጋችሁ አልትራ ኤስኤምሲ ዩቲዩብ ቻናል አብራችሁ ስለነበራችሁ በጣም ቴንኪው።